በደልህን ትቻለሁ፣ ኃጢአትህን ደምስሻለሁ። ድጋሚ አላስበውም። በጣም ከባድ ቃል ነች። ባይዘው በጣም ከባድ ቃል። እግዚአብሔር ይሄንን ድንገት አይደለም ያደረገው፣ አውቄ ነው ያደረኩት አለ። አውቄ ነው፣ ምሬ ነው፣ ዘግቼ ነው፣ ረስቼ አይደለም፣ ትቼው ነው። እግዚአብሔር ድንገት አይደለም የተወው፣ አውቆ ነው የተወው። ኢየሱስን አይቶ ነው የተወው። የልጁን ደም አይቶ ነው የተወው። የተሰራ ስራ አይቶ እግዚአብሔር በቃ ትቼዋለሁ፣ ደስ ብሎት ትቼዋለሁ። ኖ በስብከት ሞኝነት ስብስብ ስንልኛ እንዲህ በቀላሉ ዝም ብሎ ሲሰበክልን አሜን ስንል ዳዊት እንደዚህ ያለ ብፁዓን ናቸው እንደዚህ አይነቶቻው። አረ እኔ እግዚአብሔር ይቅር አይለኝም የሚል ስንት አለ እኮ። ከዛ የባሰ በደል ያረገ ሰውዬ ደግሞ ይለኛል ብሎ ይመጣል። እግዚአብሔር ያንን ሰው እንደዚህ ይለዋል፣ ብፁዕ ነህ። የተሰራውን ስራ አክኖሌጅ ማድረግ፣ እግዚአብሔር በልጁ በክርስቶስ በኩል የሰራውን ስራ እውቅና መስጠት። አዎ ለኔ ነው። የክርስቶስ ደም ይቀድሰኛል፣ ያነጻኛል፣ ኃጢአቴን ከላይ ላይ ያስወግድልኛል። እግዚአብሔር ድጋሚ እንዳያስበው ያደርገዋል። ኃጢአቱ እኮ እኔ ጋር እኮ አይደለም ያለው። እኔንማ ቀድሶኛል፣ እኔንማ አንጽቶኛል፣ እኔማ ንጹህ ነኝ። የተሰራውን ስራ ግን እግዚአብሔር እንደገና ካጠፋህበት ከእንትኑስ ከሪሳይክል ቢን ውስጥ አያወጣም። እግዚአብሔር ከዘጋበት በቃ የለም። እኔ እናንተ የለም እያለ ነው የምንኖረው። እግዚአብሔር ግን አላስታውሰው። እኔና ኦሬ የለም እኔ አራኔ አይደለሁም። ለምን አዲስ ፍጥረትና ተቀይረሃላ። በዚህኛው ኪዳን እኮ የባህሪ ለውጥ ብቻ እኮ የማንነት ለውጥ ነው ያረከው። ማንነት ተቀይሯል። እንዲህ ስተረግ አንዳንዴ ድሮ የምታወሩበት ሰፈር ሄዳችሁ ወሬ ጠፍቶባችሁ ያውቃል? ቋንቋው ምንድን ነው የሚያወሩት? ድሮ እኮ አንተ ነህ እኮ የምትመራው። ማንነት እኮ ነው፣ የማንነት ለውጥ ነው። በቃ ተለውጠሃል፣ ሌላ ሰው ነህ። በክርስቶስ ኢየሱስ አዲስ ፍጥረት ሆነሃል። በደሉን በሙሉ እግዚአብሔር ምን አስወግዶታል ከላይ ላይ። በጽድቄ ፊት መቆም ይችላል ብሎሃል። እግዚአብሔር ሆይ ነገሩ ሙሉ በሙሉ ጥፍት ብሎ ነው? አይ አለ እዛ እንትን ውስጥ። ታዲያ የሆነ ቀን ትዝ ብሎ አይ አላስበው። አልሰራህም አይደለም ይልህ፣ የሰራውን አላስበው ትቻለሁ። ይሄ የኢየሱስ ደም ጉልበት ነው። ደሙ ምን ያህል ጉልበተኛ እንደሆነ እዩት። አቅሙን እዩት። የተሰራው ስራ ምን ያክል ክቡር እንደሆነ እዩት። በእውነት ነው የምላችሁ፣ እኛ ክፉ የምናደርግ አይደለንም፣ ክፉዎች ነን። አይ ስተህ አይደለም ክፉ የምታረገው። ክፉ በማንነት ምንድን ክፉ ነኝ። ክፉ ሊትራሊ ክፉ፣ ምንም ደግ ነገር የማይገኝብኝ የኢየሱስ የመስቀል ስራና የደሙ ኃይልስ ጻድቅ ነው ያደረገኝ። ጻድቅ ማለት ከድቅድቅ ጨለማ ድምቅ ያለ እኩለ ቀን ማለት ነው። ከእኩለ ሌሊት እኩለ ቀን የመጣ ነው። በቅጽበት በ3 ደቂቃ ነሳ። የእግዚአብሔር ልጅ ነህ ሲባል